እግዚአብሔር ከሰው ልጅ ጋር ከጥንት ጀምሮ ያደረጋቸው ግንኙነቶች በቃል ኪዳን ላይ የተመሰረቱ ነበሩ። እነዚህ ቃል ኪዳኖች በሰውና በእግዚአብሔር መካከል የሚኖረው ግንኙነት ውስጥ የእኛና የአምላክን ድርሻ የሚያመለክቱ ናቸው። ስለዚህ አንድ ሰው ከእግዚአብሔር ጋር ግንኙነት እንዲኖረው ሲፈልግ በምን ቃል ኪዳን ይህንን ሊያደርግ እንደሚችል ማወቅ አለበት። ምክንያቱም ከዚህ ቃል ኪዳን ውጭ የሚደረጉ ነገሮች ሁሉ ከንቱና ተቀባይነት የሌላቸው ናቸውና። ሰላም በዓለም ዙሪያ ሆናችሁ ሄቨን አርሚን የምትከታተሉ፣ ዛሬ ደግሞ አዲስ ኪዳን ምንድን ነው በሚል ሐሳብ የእግዚአብሔርን ቃል አብረን እንካፈላለን። በትዕግስት አብራችሁ እንድትቆዩ ደግሞም ከወደዳችሁ ለሌሎች እንድታጋሩ ሰብስክራይብ እንድታደርጉ በትህትና እንጠይቃችኋለን። መጽሐፍ ቅዱስ ለሁለት ተከፍሎ ብሉይና አዲስ ኪዳን እንደሚባል ይታወቃል። አዲስ ኪዳን ምን አይነት ቃል ኪዳን ነው? በዚህ ቃል ኪዳን ውስጥ የእግዚአብሔርና የሰው ድርሻ ምን ይሆን የሚለውን በዚህ አጭር ቪዲዮ የምንማር ይሆናል። ኤርምያስ መጽሐፍ ምዕራፍ 31 ከቁጥር 31 እስከ 32 ባለው ክፍል እንደዚህ ይላል። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ከግብፅ አገር አወጣቸው ዘንድ እጃቸውን ቢያስኩበት ቀን ከአባቶቻቸው ጋር እንደገባሁት ያለ ቃል ኪዳን አይደለም። እነርሱ በኪዳን ያልጸኑምና እኔን ቸል አልኳቸው ይላል እግዚአብሔር። ነቢዩ ኤርምያስ ከኢየሱስ ልደት ከ600 ዓመት በፊት አስቀድሞ ለሕጉ ባለመታዘዛቸው ምክንያት ለባቢሎን የ70 ዓመት ምርኮ እየተዳረጉ ላሉ አይሁዳውያን የሚያጽናና ነገር ይናገራል። ይህም አዲስን ኪዳን እግዚአብሔር ከነርሱ ጋር እንደሚገባ ነው። ስለ አዲስ ኪዳን ሲናገር አሮጌው ኪዳን የቱ ነው ብሎ መጠየቅ ተገቢ ነው። ይህም ጥቅስ ይህን ይመልሳል። ከግብፅ ሲወጡ በመንገድ ላይ በሙሴ አማካይነት በሲና ተራራ የተቀበሉትን ኪዳን እርሱን አሮጌ ኪዳን ብሎ ወይም የሕግ ኪዳን ብሎ ይጠራዋል። ለምን አዲስ ኪዳን አስፈለገ ሲባል እንዲህ ይላል። ከላይ ያየነው ሐሳብ እነርሱ በኪዳኔ አልጸኑም ይላል። በሙሴ አማካይነት የተቀበሉት አሮጌውን ኪዳን ከታዘዙ በበረከት፣ ካልታዘዙ ደግሞ የሚረገሙበት ኪዳን እንደነበረ ይታወቃል። እነርሱ ደግሞ ሕጉን ሙሉ በሙሉ መፈጸም ስላልቻሉ ከመጀመሪያው ጀምሮ ፍጹም የሆነ በረከት አያውቁም። ይህም ለእነርሱ ብቻ ሳይሆን ስለ ሁላችንም ቢሆን እውነት ነው። ሰው በፍጹም ሙሉ በሙሉ ሕጉን መፈጸም አይችልም። ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ ተብሎ ገላትያ ምዕራፍ 2 ከቁጥር 16 ላይ እንደተጻፈ ሰው ሁሉ ኃጢአተኛ በመሆኑ ሁሉም ከእርግማን በታች ነው። ስለዚህ አዲስ ኪዳን ያስፈለገበት አንደኛው ዓላማ ከጥቅሱ እንደምንማረው ሰው ሕጉን መፈጸም ስለማይችል ነው። በሁለተኛ ደረጃ ደግሞ እኔም ቸል አልኳቸው ይላል። እግዚአብሔር ለምን ቸል አላቸው? ምክንያቱም እግዚአብሔር ቸልተኛ ስለሆነ አይደለም፣ ይልቁን ቃል ኪዳኑ ስለሚገድበው ነው። ቃል ኪዳኑ ዘዳግም ምዕራፍ 28 ላይ እንደምናነበው ሕግን የሚጥስ እንዲረገም ያስገድዳል። እግዚአብሔር ራሱ ኪዳኑን እንዲሁ አይሽርም። ስለዚህ ሰው በዘላለም ሞት የሚሰቃየው እግዚአብሔር ግድ የለሽ ሆኖ አይደለም፣ ቸል ማለቱን ራሱ እግዚአብሔር አይፈልገውም ነበር። ስለዚህ ሰዎችን እግዚአብሔር እንዲረዳቸው ሌላ ቃል ኪዳን አስፈለገ። ምክንያቱም የቀደመው ቃል ኪዳን ከዛ አልፎ እግዚአብሔር ቸርነቱን ለሰው ልጅ እንዳይገልጥ ገድቦት ነበርና። ይህ አዲስ ኪዳን ምን ይመስላል? ኤርምያስ 31 ከቁጥር 33 እስከ 34 እንደዚህ ይነበባል። ከነዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል እግዚአብሔር፣ ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔ አምላክ እሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እያንዳንዱ ሰው ባልንጀራውን፣ እያንዳንዱም ወንድሙን እግዚአብሔርን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉም ያውቁኛል ይላል እግዚአብሔር። በደላቸውን እምራቸዋለሁና ኃጢአታቸውን ከእንግዲህ ወዲህ አላስብም ይላል። በዚህ አዲስ ኪዳን ወደ እግዚአብሔር የሚቀርቡ ሰዎች የሚሆኑላቸው 3 ዋና ዋና ነገሮችን ከላይ እናያለን። ያም አንደኛ የልብ ለውጥ ነው። ሰው ሕጉን መታዘዝ ያልቻለው ልቡ ከመልካም ይልቅ ክፉን ለማድረግ ያጋደለ ስለሆነ ነው። ይህንንም ዘፍጥረት ምዕራፍ 6 ከቁጥር 5 ላይ መመልከት እንችላለን። ስለዚህ ሰው መልካም ማድረግ ይችል ዘንድ ልቡ መለወጥ አለበት። ይህንንም ተስፋ
ሕጌን በልቦናቸው ጽፋለሁ ይላል እግዚአብሔር። በሁለተኛ ደረጃ ደግሞ ኃጢአት ይሰረያል። ሶስተኛም ደረጃ እግዚአብሔርን ማወቅ ይሆናል ይላል እግዚአብሔር በነቢዩ ኤርምያስ በኩል። ማለትም እያንዳንዱ አማኝ ከእግዚአብሔር ጋር ግላዊ ግንኙነት እንዲኖረው እንጂ አውቅሃለሁ በሚሉ ሥጋ ለባሾች ላይ ጥገኛ እንዳይሆን ሲል ይህንን አዲስ ኪዳን እግዚአብሔር ከሰው ጋር ሊገባ ወዷል። አዲስ ኪዳን እንዴት ተመሰረተ? እንዲሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው ይላል ሉቃስ ምዕራፍ 22 ቁጥር 20። ጌታችን ለሞት ታልፎ በተሰጠበት ሌሊት የፋሲካ እራት እየበሉ ሳለ ጽዋውን አንስቶ በደሜ የሚሆን አዲስ ኪዳን ነው አላቸው። ደም ካልፈሰሰ እና ምትክ ሆኖ የሚሞት ከሌለ በቃል ኪዳን ከእግዚአብሔር ጋር መገናኘት አይቻልም። ስለዚህ ፊተኛው ኪዳን እንኳን ያለ ደም አልተመሰረተም ይላል ዕብራውያን 9 ቁጥር 18። ብሉይ ኪዳን እንኳን ምሳሌያዊ በሆነ የእንስሳት ሞት እንጂ እንዲሁ አልነበረም። ጌታ በዛ ምሽት አዲስ ኪዳን የሚመሰረተው በራሱ ደም እንደሆነ ተናገረ። ስለዚህ በኤርምያስ በኩል የተነገሩ ነገሮች ወደ ፍጻሜ የደርሱ ዘንድ የኢየሱስ ደም ያስፈልጋል። የአዲስ ኪዳን እምነት ምን ይመስላል? በአዲስ ኪዳን ወደ እግዚአብሔር የሚቀርብ ሰው ሁሉ ካላወቀ በአሮጌው ኪዳን መንገድ የአዲስ ኪዳንን ተስፋ ሊፈልግ ይችላል። ይህ ደግሞ የማይቻል ነው። ሁለቱን ቃል ኪዳን መደባለቅ አይቻልም፣ የተለያዩ ናቸውና። ብሉይ ኪዳን ሕጉን ፈጽመ ጽደቅ ሲል፣ አዲስ ኪዳን ግን ሕጉን ፈጽመ መጽደቅ ስለማትችል ያንተን እርግማንና ቅጣት ኢየሱስ ወስዶልህ በነፃ በእምነት ትጸድቃለህ ይላል። ብሉይ ኪዳን መልካም ካላረክ ትረገማለህ ይላል። አዲስ ኪዳን ልብህ ክፉ ስለሆነ ካልተለወጠልህ መልካም ማድረግ አትችልም ይላል። ብሉይ ኪዳን ቤዛ አርገህ እንስሶችን መስዋዕት አቅርብ፣ ኃጢአትን ሙሉ በሙሉ ባያስወግድም የሚታረድ እንዲያስፈልግህ ያሳስብሃል ይላል። አዲስ ኪዳን ግን ኢየሱስ ክርስቶስ የእግዚአብሔር በግ ታርዶልሃል ይላል። ይህ የሁላችን ኃጢአት ተሸክሞ እንጂ ስለ ራሱ በደል አይደለም። ብሉይ ኪዳን ጥላ ሆኖ አዲስ ኪዳን እውነተኛ ፍጻሜ ነውና በማመን ይህንን ሕይወት አሁን ተቀበል። ይህንን በማስተዋል አብረ ጸልይ። እግዚአብሔር አምላክ ሆይ እኔ ስለማልችል ኢየሱስ ሞቶልኛል። እንደምትወደኝ በዚህ ያውቃለሁ። አመሰግንሃለሁ። ጌታ ሆይ እኔ ኃጢአተኛ ነኝ። ዛሬ ግን በኢየሱስ ክርስቶስ ላይ እምነቴን አደርጋለሁ። ለመዳን የሚያስፈልገኝን ሁሉ እርሱ እንደከፈለልኝ አምናለሁ። ስለ እኔ እንደሞተ እና ከሙታን በሦስተኛ ቀን እንደተነሳ አምናለሁ። ኃጢአቴን ይቅር በለኝ። በኢየሱስ ደም አጥበህ አንጻኝ። ከዚህ በኋላ ኃጢአትን ክጃለሁ፣ ዓለማዊነትን ትቻለሁ። ስለተቀበልከኝ አመሰግናለሁ። አሜን። ይህንን መልእክት የሰማችሁ ሁላችሁ እግዚአብሔር አብዝቶ ይባርካችሁ። የተለያየ ሐሳብ ቢኖራችሁ ኮመንት ስር መጻፍ እንደምትችሉ እናሳውቃችሁ እንፈልጋለን። ቀጣይ የተለያዩ መልእክቶችን በዚሁ ቻናል መስማት መመልከት እንድትችሉ ሰብስክራይብ እንድታደርጉን እንጠይቃችኋለን።